መጥፎ የአፍ ሽታ በመጀመሪያ ማንም ሰው ቢሆን በተከታታይ ሁልጊዜ የትንፋሽ ሽታ ምን እንደሚል ዋስትና የለውም። ዋናው ነገር ግን በተቻለ መጠን አንድ ሰው ቀላል የሆኑ ጥንቃቄዎችን ካደረገና ከደጋገመ ትንፋሹ ጥሩ እንዲሸት ያግዙታል። ትንፋሽ ሊያሸቱ የሚችሉ ሁኔታዎች ከታወቁና ጥንቃቄ ከተደረገባቸው ትንፋሽ የመሽተት እድል ይጠፋል ወይም በጣም ይቀንሳል። የሚከተሉት ዋና ዋና ምክንያቶች ትንፋሽ ያሸታሉ። ጧትና ማታ ከመተኛት በፊት አፍና ጥርስን በደንብ ካልጸዳ፣ ጥርስን ብቻ አጽድቶ ምላስና የጉንጭን ዙሪያ መተው፣ ለረጅም ሰዓታት ያለ ምግብና መጠጥ ከተቆየ አፍ ሲደርቅ ሽታ መፈጠሩ አይቀርም። ቅመማ ቅመም የበዛበት ምግብ ማዘውተር፣ የተወሰኑ ወቅቶች ላይ በተገቢው ከመብላት ይልቅ ቅምሻና ጉርሻ ማዘውተር፣ ሲጋራ ማጨስና አልኮልና ቡና መጠጣት፣ ጥርስ ውስጥ ቀዳዳ ሲፈጠር ከተቻለ ቢያንስ በዓመት አንድ ጊዜ እንኳን ጥርስ ሐኪም አለመጎብኘት፣ ጧት ከቁርስ በኋላና ማታም ከእራት በኋላ አፍና ጥርስን ማጽዳት ለጤንነትም ሆነ ሽታን ለማስወገድ በጣም አስፈላጊ ነው። ማታ ላይ አፍን ካጸዱ በኋላ ምናልባት ውሃ መጠጣት ብቻ ካልሆነ በስተቀር ምግብ መብላት አያስፈልግም። ምክንያቱም ጥርስ ውስጥና ጉንጭ ዙሪያ ፍርፋሪና ጣዕምና ስለሚቀይር ሌሊቱን ባክቴሪያ ሰርቶ ስለሚያድር ነው። አንዳንድ ሰዎች ጧት ልክ ከእንቅልፍ እንደተነሱ ጥርስን መቦረሽ ወይም መሟጨት ያስፈልጋቸዋል። ነገር ግን ማታ ከእንቅልፍ በፊት አጽድተው ካደሩ ጧት ፊት ሲታጠቡ በውሃ ብቻ መጉመጥመጥና ቁርስ መብላት ይቻላል። ከቁርስ በኋላ ግን አፍን አጽድቶና ንጹህ ሆኖ መውጣት እጅግ አስፈላጊ ነው። ጥርስን እንዴት አድርገን እናጸዳለን? አፍና ጥርስን ለማጽዳት በኮልጌት የጥርስን ዙሪያ መቦረሽ እንደጀመሩ አፍን ብሎ ምላስን ካወጡ በኋላ እዛው ቀስ ብሎ በቡሩሹ ምላስን በኮልጌት መቀባት፣ ከዛም ጥርስን መቦረሽ መቀጠል። ለምሳሌ ለ3 ደቂቃ አካባቢ በኤሌክትሪክም ሆነ በእጅ ቡርሽ ከቦረሹ በኋላ አፍ ውስጥ ኮልጌት ከምራቅ ጋር ፈሳሽ ስለሚሰራ አፍን ገጥሞ ምላስን 360 ዲግሪ እያሽከረከሩ የጉንጭን ግድግዳ ዙሪያ በምላስ መፈተግ ወይም መጥረግ። ይህ በሚደረግ ጊዜ አፍ መዘጋት አለበት። 1 ደቂቃ አካባቢ ሊበቃ ይችላል። መጨረሻ ላይ ምላስን አብሎ ምላስን ጎልጉሎ በምላስ መጥረጊያ የምላስን አናት ለምሳሌ ለ30 ሴኮንዶች ማጽዳት። ምላስ መጽዳቱ የሚታወቀው የተፈጥሮ ስጋ መልኩ ከታየ ነው። የቆሸሸ ምላስ ጥቁር ወይም ቡናማ ነው። ምላስን ሲያጸዱ የግድ በጣም ወደ ውስጥ መግባት አያስፈልግም፣ ምክንያቱም ሊያስመልስ ስለሚችል ነው። ከዛም በንጹህና በቀዝቃዛ ውሃ ተጉመጥምጦ መጨረስ። የሁሉም ጠቅላላ ሂደት 5 ደቂቃዎች አካባቢ ይወስዳል። መፋቂያ ወይም ስወክ በመጠቀም ጥርስን ማጽዳት ይቻላል። 3 የተቆላ የቡና ፍሬ አኝኮ አፍን መጉመጥመጥ። እንደ ፖም፣ ኮክ እና ወይን አይነት ፍራፍሬ መብላት። እንደ ሰላጣ፣ ቆስጣ፣ ጎመን፣ ድንች አይነት አትክልቶችን መብላት። ወተት መጠጣት፣ ግሪንቲ መጠጣት። እንደ ሎሚ ጭማቂና ግሬፕ ፍሩት ጭማቂ አይነት አሲድ የበዛባቸው መጠጦችን መጠጣት። ማስቲካ ማኘክ። ከጥርስ በተጨማሪ ምላስና የጉንጭን ዙሪያ የተጠቀሱት የምግብ ፍርፋሪና ጣዕም ምላስና ጉንጭ ላይ ስለሚቀር ከትንሽ ቆይታ በኋላ ባክቴሪያ ሰርቶ ሽታ ስለሚፈጥር ነው። ዞሮ ዞሮ ጥርስን ብቻ ቦርሾ ምላስና ጉንጭን ዙሪያ መተው ትርጉም የለውም። እንግዲህ ውድ ተከታታዮቻችን ለዛሬ የነበረውን የጤና መረጃ ይህን ይመስል ነበር። ጥያቄ አስተያየት ካለዎት በኮመንት መስጫ ሳጥን ውስጥ ያስቀምጡልን። የሄልዝ ፈርስት የዩቲዩብ ቻናልን ሰብስክራይብ በማድረግ አስፈላጊ የሆኑ የጤና መረጃዎችን ይከታተሉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለዛሬው እዚህ ላይ ያበቃን። ሰላም።